እግዚአብሔር ይማርሽ ልጄ። ቤተሰቦቻችን እንደምን ውላችኋል? በጣም ደንግጫለሁ። በሀይሚ ህመም የፈራሁት ነበረ። በቀስ ብለሽ በዘዴ ተላቅቂ፣ ራስሽን አውጪ ብያት ነበረ። ከባድ ነገር እንዳለ ዛሬ 3-4 ቀን ነግሬ ነበረ። ቪዲዮ ለቅቄ ነበረ። ልጄ ምክር ሰጥቼ ነበረ፣ ግን ምክሬን ስለማይሰሙኝ ነው የሚታየኝን ነግሬ ነበረ። ያው ከባድ ነገር ደርሶ ያው ሆስፒታል እስከ መግባት ደረሰች። አሁንም የሚያወጣት ነገር ሰው ካልተገኘ ነገም ተነገ ወዲያ ይሄ ይደግማታል። በየሜዳው እየወደቀች ወይ ጭንቅላቷ ውስጥ ይፈሳል፣ ደሟ ትጎዳለች። እባካችሁን እንዴት አድርጌ ብነግራት እንደሚገባት አላውቅም። ብሩክ እግዚአብሔርን ፍራ፣ ፈጣሪንም ፍራ እባክህን። ለሰው ጾም ነው ክፉ እንዳትናገሩ እያልክ ትመክራለህ። አንተ ግን የምትሰራው የሰው ደም ታስፈስሳለህ። የጓደኛህን 2 ዓመት ያስካትን ጓደኛህን ሰርተ ያገኘህባትን ሰርተ የተለወጥክባትን ደሟን ታስፈስሳለህ። በጾሙ ሰውን ትመክራለህ። በጾም አትጣሉ ትላለህ። አንተ ደግሞ ጻድቅ ትሆናለህ። እኔም አንተ አናግሩኝ ትላለህ። የምትሰራው ወንጀል ማን ነው ይሆን? ኧረ ተው፣ ኧረ ተው። ነውር ነው። እንደዚህ አይነት ነገር አይሰራም በሴት ልጅ ላይ። ፈጣሪህን ፍራ። ወንድምህ እንኳን ዕቃ ይመስል እዛ ተቀምጦ ናኒ ስትናገር እባክን እንሂድና እናስታርቃቸው ባጭሩ ንቅጭ እያለችህ ብሩክ ምንም አልሰራም ይላል። ሴት እያመላለስክ ሴቷን ልጅ ከቤት አብራ የኖረችን የክፉ ቀንህን የጅምርህን አብረ ሰርታ ያፈራኸውን ንብረት ያስክባትን እንደዚህ ስታደርግ ምንም ብሩክ ላይ ጥፋት አልሰራም ይላል። ወንድምህ ለአንተ እያገዘ መኪና ገዝተህለታል። የተሰራው ቤት ላይ ገብቷል። ናኒን እስቲ እያት፣ ቪዲዮ ላይ ናኒ የሰራችውን ኦዲየንስ እዩ። የብሩክ ወንድምና ናኒን እዩ እስቲ። ናኒ የለቀቀችውን ቪዲዮ እዩ። በእግዚአብሔር እሱ የሰጠውን መልስ እዩ። በጣም የሚያናድዱ ቤተሰቦች ናቸው። እናትየዋ ሄዳለሁ ብላለች እያለ ይቀልዳሉ። እሷ እንድትሞት ነው የሚፈልጉት። የዲቃላው ሚስጥር እንዳይወጣ ነው፣ ሌላ ነገር አይደለም። ሀይሜን ጠልቷት አይደለም። ግን የሁሉ መግደል፣ የሁሉ ማልፋት፣ የሁሉ ማበላሸት ምን አስፈለገ? ፈጣሪ ይልህ። እግዚአብሔር ደግሞ ለእሷ ይዘንላት። እግዚአብሔር የሰራውንም አይባርከው። እውነቴን ነው። በጾም አፌኔንም ወንጀል እያሰራኝ ነው። ባየሁት ነገር እኔ ሳለቅስ ነው ያደርኩት። አንተም አልቅስ ብድሩን። እኔም አልቅሻለሁ። እኔም ጿሚ ነኝ፣ ግን ሳለቅስ ነው ያደርኩት። እግዚአብሔር ይበቀልህ። እኔ ሌላ ምንም አልልህ። አዝኛለሁ እጅግ በጣም እንዲህ አይነት ስራ ስለሰራ በጣም አዝኛለሁ። ሀይሚን እንዲህ ስለጎዳት እንደምትጎዳ ማውቄ ነበር። እግዚአብሔር በሚያውቀው የሚደርስባት ነገር ታይቶኝ ነበረ። ጥልሳት ጀምሩ ነው እኔ እናንተን ማስተላለፍ የጀመርኩት። አካውንቴን ቪዲዮን ገብታችሁ እዩ። ሁልጊዜ እንዳስተላለፍኩ ነው የሚመጣው ነገር ይታየኝ ነበረ። እግዚአብሔር እንግዲህ ይሄንን እሱ ይፍታው ቁልፉን። እኔ አላቅም። እንዲህ አይነት ልጅ አልነበርክም፣ አዛኟ ነበርክ። የወደድናችሁ እኮ ፍቅራችሁን አይተን ነው። ሌላ ምን ይወርቅልናል? ከእናንተ የሚመጣልን ምን አለ? ቪዲዮ ማንሳትና ለእናንተ አይተን ደግሞ እንድታገኙ ማድረግ ነው። ቀን ከሌሊት ተተክለን የእናንተ ቪዲዮ ላይ የምንውለው እርዳታ ለእናንተ ነው እንጂ ለእኛ የምትረዱን ነገር የለም። እኔ በበኩሌ አሮጊት ነኝ። ምንም የምፈልገው ነገር አልነበረም። እግዚአብሔር እንግዲህ ልቦና ይስጥህ። አልቅሻለሁ፣ ሌሊትም አልቅሻለሁ፣ አሁንም አለቅሳለሁ። ብሩክ እንባዬ ይፋረድህ። አንተ እንባዬ ይፋረድህ። አሳዝናኛለችና እንባዬ ይፋረድህ። አንተንም ወድ ነበረ፣ ግን ከወዴ ወጣ። አዝናለሁ። ለተረፈ ኦዲየንሶች አድርሱልኝ፣ ሼር አርጉልኝ፣ ፎሎ አርጉኝ፣ እስቲ ሰብስክራይብም አርጉኝ። እናታችሁ ነኝ እኔ የመዳም ቅመሞች። እኔም እኮ ሰውዲ ነበርኩኝ እንደናንተ ወይጄ ተቀጥሬ ሸቃላነት እኮ ሰርቼ ነው የመጣሁት። አሁን እድሜ ስለገፋ ቤቴ ተቀምጫለሁ እንጂ እኔም እንደናንተው ነበርኩኝ። ጅዳ ኪሎ ሲታ
አጃይቦ ቤት ነበርኩኝ። የወርቄ ባለቤት የነበሩት ጋር መሳፍርት የሚቀበሉ እሳቸው ናቸው። እሳቸው ጋር ነጃዛ የምወጣው። እስቲ ምን አለበት እኔንም ደግሞ በጨረቃ ወይ በምን ብዬ ባልልም እናታችሁ ነኝ። ሰብስክራይብ አርጉኝ ወገኖቼ፣ አረብ ሀገር ያላችሁ። እኔም እንደናንተ ነበርኩ። ትንሽ ጊዜ ለፍቼ ደክሜ ነው የገባሁት ልጅ ለማሳደግ ስል። እስቲ እርዱኝ። የምታደርጉልኝን ነገር ሁሉ አመሰግናለሁ። በቅድሚያ እግዚአብሔር ያክብራችሁ፣ ጾሙንም የመልካም ያርግላችሁ። ሁለቱም ጾም የምትጾሙ ሁለታችሁንም እግዚአብሔር ይጠብቃችሁ። ጾማችሁ በሰላም ለመጨረስ ያብቃችሁ። አመሰግናለሁ።